በእግር ኳስ ታሪክ ስሙን በወርቅ ቀለም የጻፈ የ5 ጊዜ የባላንዶር አሸናፊ እና በሚሊዮኖች ዘንድ የጥንካሬ ተምሳሌት የሆነው ክርስቲያኖ ሮናልዶ ዛሬ ዓለም በክብር የሚያውቀው ይህ ጀግና የህይወት ጉዞ ግን በደስታና በምቾት የተሞላ አልነበረም። ከማዴራ ደሴት ድሃ መንደር ተነስቶ የዓለም እግር ኳስ ንጉስ ለመሆን የበቃበት አስደናቂ ታሪክ እነሆ ወደ እናንተ የማደርሳችሁ ይሆናል። ታሪኩ የሚጀምረው በፖርቹጋል ማዴራ ደሴት ላይ ነው። ሮናልዶ የተወለደው በጣም ድሃ ቤተሰብ ውስጥ ነበር። አባቱ አትክልተኛ፣ እናቱ ደግሞ ምግብ አብሳይ ነበሩ። ቤተሰቡ በጣም ድሃ ከመሆኑ የተነሳ ሮናልዶ ከወንድምና እህቶቹ ጋር በአንድ ጠባብ ክፍል ውስጥ ይኖር ነበር። የሚጫወትበት ኳስን እንኳን ስላልነበረው ከጨርቅና ከፕላስቲክ የተሰራ ኳስ እየቀጠለ በባዶ እግሩ በጎዳናዎች ላይ ይጫወት ነበር። ነገር ግን በልቡ ውስጥ አንድ ትልቅ ህልም ነበረው። እሱም ዓለም የሚያውቀው ታላቅ ተጫዋች መሆን። በ12 ዓመቱ ሮናልዶ ችሎታውን አይቶ ስፖርቲንግ ሊዝበን የተባለው ትልቅ ክለብ ወደ ዋናው ከተማው ወሰደው። ለአንድ ታዳጊ ሕፃን ቤተሰቡን ጥሎ መሄድ በጣም ከባድ ነበር። በትምህርት ቤት ውስጥ ባለው የገጠር ዘዬ ምክንያት ልጆች ያፌዙበት ነበር። ማታ ማታም ቤተሰቡን ናፍቆ ያለቅስ ነበር። ይባስ ብሎ በ15 ዓመቱ ልቡ ባልተለመደ ሁኔታ በፍጥነት የመምታት ህመም አጋጠመው። እግር ኳስን እስከ መተው የሚያደርስ አደጋ ቢሆንም በኦፕሬሽን ተፈውሶ በጠንካራ መንፈስ ወደ ሜዳ ተመለሰ። በ2003 ዓመተ ምህረት የሮናልዶን አስደናቂ ፍጥነትና ችሎታ የተመለከቱ ታላቁ አሰልጣኝ ሰር አሌክስ ፈርጉሰን ወደ ማንቸስተር ዩናይትድ አመጡት። በኦልድ ትራፎርድ የዴቪድ ቤካምን ታዋቂ የ7 ቁጥር ማሊያ ለበሰ። እዚህ ክለብ ውስጥ ሮናልዶ ከምርጥ ተጫዋችነት ወደ ዓለም ኮከብነት ተቀየረ። የመጀመሪያውን የሻምፒዮንስ ሊግ ዋንጫ እና የባላንዶር ሽልማት እዚህ በማንቸስተር ዩናይትድ አገኘ። በ2009 ሮናልዶ ባለሙድ በሆነ ዋጋ ወደ ሪያል ማድሪድ ተዛወረ። በማድሪድ የነበረው ቆይታ ታሪክን እንደገና የጻፈ ነበር። በ438 ጨዋታዎች ላይ 450 ጎሎችን በማስቆጠር የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ ሆነ። 4 የሻምፒዮንስ ሊግ ዋንጫዎችን እና ተጨማሪ 4 የባላንዶር ሽልማቶችን በመሰብሰብ ራሱን ካለምርጦች በላይ አደረገ። ሮናልዶ አዲስ ፈተናዎችን ፍለጋ ወደ ጣሊያኑ ዩቬንቱስ አቀና። እዚያም የጣሊያን ሴሪያን ዋንጫ በማንሳት የበላይነቱን አሳየ። አሁን ደግሞ በሳውዲ አረቢያው አልናስር ክለብ ውስጥ በእድሜው የማይበገረውን አስደናቂ ጎል የማስቆጠር ብቃቱን በመቀጠል ዓለምን ማስገረሙን ቀጥሏል። የክርስቲያኖ ሮናልዶ ታሪክ የሚያስተምረን ነገር ቢኖር ምንም ያህል በድህነት ውስጥ ብንወለድ ህልማችንን ለማሳካት በትጋትና ባለመተው ከሰራን መድረስ የምንፈልገው ቦታ ላይ መድረስ እንደምንችል ነው። እሱ ሰበቦችን አላቀረበም፣ ጠንክሮ ሰራ እንጂ። ይህ የሮናልዶ አስደናቂ የህይወት ጉዞ ካነሳሳችሁ ቪዲዮውን ላይክ እና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የትኛውን ታዋቂ ሰው ታሪክ እንድሰራላችሁ ትፈልጋላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልን። አመሰግናለሁ።